የመሬትና የአፓርታማ ቤቶች ዋጋ ያሽቆለቆለባትና የቤት ኪራይ ዋጋ የናረባት አዲስ አበባ። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድ የቻናሌ ቤተሰቦች። አውቃለሁ ለ3 ሳምንታት ምንም ሳለቅ ቆይቻለሁ። ሆኖም ግን ዛሬ ለየት ባለ የኢኮኖሚ ጉዳይ ወደ እናንተ ተመልሻለሁ። በደንብ በአትኩሮት እንድታዳምጡኝ ስል እጠይቃለሁ። የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ህንፃዎች ዋጋ ወርዷል። በህግ መሬት መሸጥም ሆነ መለወጥ ክልክል ነው ቢባልም መሬት እየተሸጠ ነውና የዚህም ዋጋ እየቀነሰ ከመጣ ሰነባብቷል። ሰሞኑን የተደረገ የመሬት ሊዝ ጨረታ ዋጋም እንደ ቀድሞው የተጋነነ አለመሆኑንም የሚያሳየው ነገር አለ። የኮንዶሚኒየም ቤቶች ሽያጭና ግዥን የተመለከቱ መረጃዎች ከዚህ ቀደም ይወጣላቸው ከነበረ ዋጋ ተንሸራተዋል። የሪል ስቴት ኩባንያዎች በካሬ እያሰሉ የሚሸጡትም ዋጋ በእጅጉ መቀነሱንም ከአልሚዎች የተለቀቁ ያሉ ማስታወቂያዎችም ሆነ የተለያዩ ፖስተሮች እያመለከቱ ይገኛሉ። በኢትዮጵያ ውስጥ እንደ ትልቅ ንብረት የሚታዩት እነዚህ ቤትና መሰል ግንባታዎች በቀደመው ዋጋቸው ሊሸጡ አለመቻላቸው ብቻ ሳይሆን እነዚህን ንብረቶች ለመግዛት ገበያ የሚወጡ ሰዎች ጭምር ቀንሰዋል። በውጭ ምንዛሬ ያውም የጥቁር ገበያን እያጣቀሱና እያሰሉ የሚሸጡ ሪል ስቴቶች ዛሬ ለሽያጭ አዘጋጅተናል ያሉትን የተገነባና ያልተገነባ መኖሪያ ቤት በአገር ውስጥ ገንዘብ እየሸጡ መሆናቸውን ሁሉ እያስነገሩ ይገኛሉ። በአጭር ጊዜ ውስጥ የእነዚህ ንብረቶች ዋጋ ማሽቆልቆል ትክክለኛ ምክንያቱን እንዲህ ነው ብሎ ለመግለጽ ከባድ ቢሆንም በተጨባጭ ከሌሎች ምርቶች በተለየ ዋጋቸው እንደቀነሰ ተነግሯል። የግንባታ ዋጋ ግብአቶች ሰማይ ነክተዋል በሚባልበት በዚህ ወቅት የመኖሪያም ሆነ ሌሎች አገልግሎቶች የሚውሉ ህንፃዎች ወይም መደብሮች የሽያጭ ዋጋቸው መቀነሱ ለምን የሚለውን ጥያቄ ደግመን ደጋግመን እንድናነሳ ያደርገናል። እንደ ማንኛውም ሰው በዚህ ጉዳይ ላይ ደፍረን መግለጽ የምንችለው አንድ ነገር ቢኖር ወትሮም ቢሆን የእነዚህ ግንባታዎች ዋጋ ኢኮኖሚያዊ ያልነበረ መሆኑን ነው። በአቅርቦትና በፍላጎቱ መካከል ያለውን ልዩነት በመጠቀም ዋጋውን በማናር ያልተገባ ጥቅም ሲገኝበት እንደነበረ እንድንገምት ያደርገናል። ይህ ባይሆን በአንድ ጊዜ 20ና 30 በመቶ የሚደርስ የዋጋ ቅናሽ በማድረግ ግዙውን ሊባል አይችልም። ስለዚህም በሪል ስቴትና መሰል ግንባታዎች የሚሰጡ ዋጋዎች ትክክል እንዳልነበር መናገር ስህተት አይሆንም። የዛሬ ዓመትና 2 ዓመት 20 ሚሊዮን የሚሸጥ አፓርትመንት ዛሬ 15ና 16 ሚሊዮን ብር ለመሸጥ አለመቻሉ አንዱ ምክንያት የዋጋ ትመናው ገበያን ያላገናዘበ በመሆኑ ነው። በተለያዩ ውለታዎች ስምምነት የሚገቡ ሪል ስቴትና አልሚዎች ገዢዎች በተገባው ውለታ መሰረት በተጠቀሰው ዋጋ ማስረከብ ባለመቻላቸው ይፈጠሩ የነበሩ ውዝግቦችን እዚህ ላይ ማንሳት ይገባል። አልሚዎችና ቤት ገዢዎች ሲዋዋሉ ውለታውን በተፈራረሙበት ወቅት ከተጠቀሰው ዋጋ በላይ ሲጠየቁ የነበረው የግንባታ ግብአቶች ዋጋ ጨመረ በሚል እንደነበረ የምናስታውሰው ጉዳይ ነው። ደግሞም በተጨባጭ የግንባታ እቃዎችና የሰራተኞች ዋጋ በጨመረበት ወቅት ዋጋ ቅናሽ ማድረጋቸው ምን ሊያመለክት እንደሚችል መመርመር ያስፈልጋል። በእርግጥ የገንዘብ እጥረት ስላለ ገዥም የለም፣ ባንኮችም ብድር እንደ ልብ አይደለም። ስለዚህ የእነዚህ ንብረቶች ግብይት ለመቀዛቀዙ አንድ ምክንያት ሊሆን እንደሚችል ይታመናል። ለማንኛውም እያረጁም ቢሆን በውድ ሲሸጡ የነበሩና ቤትና መሰል ግንባታዎች እስከ መቼ ዋጋቸው እንደቀነሰ ሊቀጥሉ እንደሚችሉ መገመት ቢያቅትም የገንዘብ እንቅስቃሴ ላይ ግን አሉታዊ ተጽዕኖ ማሳደሩና ኢኮኖሚው ላይም አሉታዊ ተጽዕኖ ስለማሳረፋቸው መገንዘብ እንችላለን። በአንጻሩ ደግሞ የቤትና የመሰል ንብረቶች ዋጋ በዚህ ደረጃ መቀነሱ አዎንታዊ ጎን እንዳለውም ይታሰባል። የዋጋ ንረትን ከማረጋጋት አንጻር የራሱ አስተዋጽኦ እንዳለው የምጣኔ ባለሙያዎች ትንተናም እንዲሁ ይጠቁማል። ኢኮኖሚያዊ ያልሆኑ ዋጋዎች ሰብሰብ እንዳሉ እድል መሰጠቱን ይጠቅሳሉ። ከዚህ ቀደም ሲሰጡ የነበሩ ዋጋዎች ኢኮኖሚያዊ ካለመሆናቸውም በላይ ለሕገ ወጥ ተግባራት ሽፋን እንደነበሩም ይጠቀሳልና ይህ እንዲንቀሳቀስ የራሱ የሆነ አስተዋጽኦ ማበርከቱም የተሰማ ነው። የሪል ስቴት ሽያጭ ብዙ ገበያው ከኢትዮጵያ ውጭ ላሉ ገዢዎች የሚያበረታታ ስለነበረ ግብይቱን በውጭ ምንዛሬ የሚፈጸም ነበር።
ከዚህ የሚገኘውም የውጭ ምንዛሬ በቀጥታ በህጋዊ መንገድ የማይገባ በመሆኑ የጥቁር ገበያ እንዲስፋፋ አንድ ምክንያት ስለነበረ አሁን ላይ እንዲህ ያለው አሰራር መቀዛቀዝ በአዎንታዊ እንዲታይ አድርጎታል። በአጠቃላይ የቤት የቦታ የህንፃዎች ዋጋ መውረድ በአንድ በኩል አዎንታዊ፣ በሌላ አንጻር ደግሞ አሉታዊ በመሆኑ በተለያዩ መንገዶች እየተተነተነ ይገኛል። አስገራሚው ጉዳይ ግን የመኖሪያ፣ የአፓርትመንት፣ የኮንዶሚኒየም ቤቶች ዋጋ በዚህ ደረጃ መቀነሱ እየተገለጸ በአንጻሩ የቤት ኪራይ ዋጋ እየጨመረ መሄዱ ነው። የመሸጫ ዋጋቸው የቀነሱት የእነዚህ ንብረቶች ሲከራዩ ዋጋቸው የሚጨምርበት ምክንያት ምን ይሆን? ብዙ ቦታዎች በተሰጡት ዋጋ ያልሸጡ ባለንብረቶች አሁን እየወሰዱ ያሉ አማራጮች የሚያከራዩበትን ዋጋ ከፍ በማድረግ እየሆነ ነውና ይህ አካሄድ አደጋ ሊኖረው እንደሚችል መጠቀሱም ተገቢ ይሆናል። የሆነ ነገር በተፈጠረ ቁጥር አጋጣሚውን በመጠቀም የሚደረግ የቤት ኪራይ ጭማሪ በምንም ሁኔታ አግባብ አይሆንም። መንግስት የቤት ኪራይ ዋጋን አጠቃላይ የአከራይና ተከራይ መብትና ግዴታን ያስጠብቃል ብሎ በቅርቡ ስራ ላይ የዋለው ድንጋጌ ብዙ መሻሻሎችን ያመጣ ቢሆንም አዳዲስ የኪራይ ውሎች ሲደረጉ ግን እየተሰጠ ያለው ዋጋ መስመር ያለፈና ለህገወጥ ተግባራት በር የከፈተ ነው። የመኖሪያ ቤት ኪራይ ዋጋዎች ጭማሪ ተደርጎባቸው ሲከራዩ የተደረገው የዋጋ ጭማሪ እንዲሰወርና እንዲታይ እየሆነ ነው። ቀደም ብሎ 15000 ብር ሲከራይ የነበረ ቤትን የተከራየ ሰው ለቆ አዲስ ተከራይ ሲገባ 20000 ብር እንዲከፍል ይደረጋል። የሚመዘገበው ዋጋ ግን 15000 ብር እንዲሆን በማድረግ አከራዮች ጫና እየፈጠሩ ነው የሚሉ አስተያየቶች እየበዙ በመሆኑ እንዲህ ያሉ ጉዳዮችም አብረው ሊታዩ ይገባል። በአከራዮች እየተፈጸመ ነው የሚባለው እንዲህ ያለው ተግባር በእጅ አዙር በህግ የተቀመጠውን የዋጋ ጭማሪ አሰራር የሚጥስ መሆኑ ሊሰመርበት ይገባል። የቤትና አፓርታማ መሸጫ ዋጋ ቀነሰ እየተባለ የቤት ኪራይ የሚጨምርበት ምክንያት ምንድነው ቢባል የቤትና አፓርታማ መሸጫ ዋጋ ቀነሰ እየተባለ የቤት ኪራይ የሚጨምርበት ምክንያት እናንተስ ምንድነው ብላችሁ ታስባላችሁ? ሐሳብና አስተያየቶቻችሁን በኮሜንት ስር አስፍሩልኝ። እስካሁን ድረስ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። ሰላም።